እግዚአብሔር ሊያሪ በዚህ ሰዓት ለቀቁት አለ። የጠላት እጅ ተመታ። የጠላት እጅ ተመታ። በዚህ አሁን በታወጀ አዋጅ የጠላት እጅ ተመታ። በረከታችሁ መፍጠን ጀመረ። ሰላማችሁ መፍጠን ጀመረ። ጉልበታችሁ ኃይል ማግኘት ጀመረ። ጉልበቴ ሆይ ስማ በሉ እስኪ። ለጌታ በሉ እስኪ። ለኢየሱስ በሉት። ተንበርከክ በሉ እስኪ። ስገድ በሉ እስኪ። ለገንዘብ በሉ እስኪ። አትሰግድም በሉ። ለሁኔታ በሉ እስኪ። አትሰግድም በሉ እስኪ። ሃሌሉያ አሜን። ታስቡስ ያዛችሁ ሰዎች እግዚአብሔር ቃል በትንቢተ ኤርምያስ ምዕራፍ 1 ቁጥር 9 አነባለን አብረን እናያለን። ወደዛ እግዚአብሔር ቃል እንዲህ ይላል። በኢየሱስ ስም አነባዋለሁ። ኢየሱስ ስም እንሰማለን። አሜን። እንዲህ ይላል። እግዚአብሔር እጁን ዘርግቶ አፌን ዳሰሰና እንዲህ አለኝ፣ እነሆ ቃሌ በአፍህ አኖራለሁ። እንግዲህ እንድትነቅልና እንድታፈርስ እንድታጠፋና እንድትገለብጥ እንድታጸናና እንድትተክል በአሕዛብ በመንግስታት ላይ ዛሬ ሾምኩ። አሜን። ለማን ይሁን አላለም። አሜን። ለተቀበለ ይሁንለት። አሜን። ለተቀበለ ይሁንለት። አሜን። በዚህ ሰዓት ኤርምያስ የለም፣ ኤርምያስ አንተ ነህ። አሜን። ኤርምያስ የለም፣ ኤርምያስ አንቺ ነሽ። አሜን። በዚህ ሰዓት ኤርምያስ የለም፣ ኤርምያስ አንተ ነህ። አሜን። እግዚአብሔር አይኖቹ ሐሳቡ በኤርምያስ ነበር። አሁን እግዚአብሔር አይኖቹ ሐሳቡ ባንተ ያለ። አሜን። ለተቀበለ ይሁንለት። አሜን። አሜን ብሎ ለተቀበለ ይሁንለት። አሜን። አምኖ ለተቀበለ ሰው ይሁንለት። አሜን። ደግሞ አለው እንዲህ አለ፣ እግዚአብሔር እጁን ዘርግቶ አፌን ዳሰሰ። ሰው አፉ እየዳሰሰ አሜን። 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 ላመነ ሰው ለተቀበለ አሜን ብሎ ለተቀበለ ሰው እግዚአብሔር አንደበትህን ዳስሶዋል። አሜን። የተናገርከው ያየው እንደዚህ ብለህ ያየው ራሱ ጥሩ አይተሃል ይልሃል። አሜን። ስለዛ ያየው ደግሞ ይተጋል እግዚአብሔር። ስለዛ ያየሽው ይተጋል እግዚአብሔር። እስከ አይቻለሁ በል እስኪ። እስከ ያየሁት ደግሞ በል እስኪ። እግዚአብሔር ይተጋል በል እስኪ። አሁን አንድ ነገር ያያችሁ እስኪ ና በሉ እስኪ። ና በኢየሱስ ስም። ለዛ ያያችሁ ነገር ና በሉ እስኪ። ና በኢየሱስ ስም። እግዚአብሔር አንደበትህ ዳስሷል። አሜን። አንደበትህ ተዳስሷል። የእግዚአብሔር እጅ በሉ እስኪ። አንደበቴ በሉ እስኪ። ያሰሰ በሉ እስኪ። አሁን በሉ እስኪ። ያስፈልገን በሉ። ያስፈልገን እጠራዋለሁና ይመጣል በሉ። ይመጣል። አንተ ፋይናንስ በሉት። አንተ ፋይናንስ፣ አንተ በረከት በሉት። አንተ በረከት፣ አንተ ቅባት በሉት። አንተ ቅባት ና በሉ እስኪ። ና በሉ እስኪ። ና በሉ እስኪ። አንተ በረከት በሉት። አንተ በረከት፣ አንተ ፋይናንስ በሉት። አንተ ፋይናንስ፣ አንተ ቅባት በሉት። አንተ ቅባት ና በሉ እስኪ። ታስፈልገኛለህ ና በሉ። ታስፈልገኛለህ ና በኢየሱስ የእግዚአብሔር ቃል በሉ እስኪ። ድገሙና የእግዚአብሔር እጅ በሉ እስኪ። አንደበቴ በሉ እስኪ። ዳሰሰ በሉ። አሁን አምላኬ ደግሞ በሉ እስኪ። እጁ በሉ እስኪ። ዘርግቶ በሉ። አንደበቴ ዳስሷል በሉ። እግዚአብሔር ደግሞ በሉ እስኪ። ስለዛ ያየሁት በሉ ይተጋል በሉ። ይተጋል በሉ። ሃሌሉያ ሃሌሉያ። እንዴት የሚል ርዕስ ነው ዛሬ የምንካፈለው? አሜን አሜን። ላባታወጣ አትደክም ና ብለን እንጠራለን። የሆነ በረከት ይመጣል። የሆነ ተአምር ይሆናል። የሆነ መልካም ነገር ይሆናል። አዲስ ነገር ይሆናል። አያችሁ ኤርምያስ እኮ ቀርቦ ያለ ታሪክ እኮ ልጅ ነኝ ምናምን ያለ ይቀጥላል። ግን እግዚአብሔር አንድ ነገር ነው የተናገረው ለኤርምያስ። እጁ አንደበቱ ዳሰሰው። ትናንትና የነበረ ድካም እሱ እንዳይደግሞ ብሎ ትናንትና የነበረ ጭንቀት
የሚያወራው የሚያጉረመርመው እሱ እንዳይደገም አንደበቱ አደረገው። እስከዚህ በል እስኪ አሁን እጅ የእግዚአብሔር እጅ እንደሆነ እስልና አድርጓል። ማን ዳሰሰ? አሁን አንደበትህ በቃ የሆነ ነገር ይተከላል በአንደበትህ ሁኔታ የሆነ ከመጣ ሂድ ካልከው ይሄዳል። በረከትህ ደግሞ ና ካልከው ይመጣል። ዛሬ ግን ና እንላለን። ዛሬ ና እንላለን። ያደከመሽ ያሰለቸሽ ጉዳይ ካለ እንዲህ እናደርጋለን። ያ ያደከመ ችግር ያ ያደከመ በረከትህ በፍጥነት እንዲመጣ ዛሬ እንጸልያለን። እንዲህ በሉ ከኔ ጋር እስኪ ና በሉ እስኪ አንተ በረከት በሉት፣ አንተ ፋይናንስ በሉት፣ ና በሉ እስኪ። ያው አንድ ነገር ማወቅ ያለብን በዚህ ምድር እየኖርክ ፋይናንስ ያስፈልጋል አያስፈልግም? እሺ አያስፈልግም የሚል ካለ የእሱ ጉዳይ ነው። ፋይናንስ ያስፈልጋል አያስፈልግም? ብርና ወርቅ ገንዘብ የማን ነው? የእግዚአብሔር። እኛ የማን ልጆች ነን? የእግዚአብሔር። አይመለከትም? ይመለከታል። ና በሉት፣ ፋይናንስ ና በሉት። ሰላም አይመለከትም? ይመለከታል። ስለሆነ እኮ ኢየሱስ ከመቃብር ተነስቶ 11 ደቀ መዛሙርት በአንድ ክፍል ሆነው እየተጨነቁ አይሁድ እንዳይገድሏቸው እየተጨነቁ መጣና በተዘጋ ቤት ምን አደረገላቸው? ሰላም ያስፈልጋል አያስፈልግም? ሰላም ና በሉት። ድገሙና ሰላም ና በሉት። ወይ ምን እየሰማው ነው? የሮጠ ያ ሰላም አላውቅም። ወደ አንድ ቤት እየገባ ነው። ወደ አንድ ቤት እየገባ ነው። ወደ አንድ ቤተሰብ እየገባ ነው። ሰላም እየገባ ነው። ጤና እየገባ ነው። ፋይናንስ እየገባ ነው። በኢየሱስም ቅባት እየገባ ነው። አጠገብ ያለ ነገር አድርጋውና ትችላለህ በለው። ትችላለሽ በላስ። ትችላለህ በለው። ሃሌሉያ አያችሁ። ከዛ ሊፈትነው እኮ ነው። እግዚአብሔር ደግሞ በጣም የእግዚአብሔር ሐሳብ እኮ በእኛ ላይ ሁሌ ቢቀመጥ በጣም አስተዋል እንችላለን፣ በጥበብ እንራመዳለን። እዛው ሰዓት አያችሁ መጣና ኤርምያስ ወይ አቤት ምን ታያለህ? አያችሁ ቀድሞ ምን አድርጎታል? አፉፍ አድርጓል። የሆነ ነገር ቅባት በአንተ ላይ አሽሻለሁ እንድትነቅል ብሎ እግዚአብሔር ደግሞ ሊፈትነው መጣና ምን ታያለህ? ለውዝ አለ። ጥሩ አይተሃል። አሁን በዚህ ጥሩ ያየው ምን አደርጋለሁ? እተጋለሁ። አሁን አንድ ነገር ተመልከትና ያሰለቸ 5 ዓመት 6 ዓመት 4 ወር 1 ዓመት ያሰለቸ ጸልይ የተንበርክከህ ያልተመለሰልህ አንድ ቃል ተናገረ። ና በለው። ና ኢየሱስ ሐሳብህ ላይ አሰላስለው የቱ ያትላንትና አናል መምጣት የሚገባው ና ያልከው ያሰለቸህ ዛሬ ግን እግዚአብሔር አንደበትህ ላይ ቃሉ እንዳስቀመጠ እመንና ና በለው። ና ኢየሱስ ከናንተ ጋር ሆኜ እጠራዋለሁ። በረከቴ ና በሩ ተከፍቷል። ግባ በሉት። ግባ ቤቴ ግባ ቤቴ። አረ በሩ ተከፍቷል በሉ። ቤቴ በር በሉ እስኪ። ክፍት ነው። ግባ በሉ። ሃሌሉያ። አንተ ገዳ ያለው ግን እየሰማንህ በለው እስኪ። እየሰማሽ ነው ወይ? ላንተ ነው በለው። በረከትህ በለው። ሰላምሽ በላት። ጥሪውና በላ ይመጣል። ላብሳት ታወጥ በላ። ላብሳት ታወጣ በለው። ሳትደክም በለው። ይመጣል በለው። ብቻ አንተ በለው። እመኝና በላ። ጥሪው ምትጠሪው ደግሞ በላ። ቀረብ ብለህ በጆሮህ ላይ ና በለው። ለጌታ 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 ክብር ይሁን፣ ክብር ይሁን፣ ክብር ይሁን፣ ክብር ይሁን፣ ክብር ይሁን። ሃሌሉያ አሜን 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 ነው። አሜን። አንዳንድ ሰዎች የሚያዩን ቀርቦ ቤታችሁ ላይ ይበቁመው እንደዚህ ያለ አሜን አሜን። እንደዚህ ያለ የ10 ሰው እንደዚህ ያለ ቀርቦ ዛሬ አሜን እዛ ቤት ላይ አሜን አሜን ይስራለ አሜን አሜን ታንራሽ አይደል? አሜን አሜን
አማን ይፈልጋለሁ፣ አማን ይፈልጋለሁ። የኔ በረከት በሉ እስኪ የጠራሁት በሉ እስኪ ቤቴን ቀድሞ ይገኛል በሉ። አሁን በሉ እስኪ ወደ ቤቴ አልፏል በሉ። አሁን በሉ እስኪ ቀድሞ በሉ እስኪ በሬ ላይ ይቆያል በሉ። እኔ ወደ ቤቴ ሲገባ በሉ እዛ እንገናኛለን በሉ። አማን ያስፈልጋል፣ አማን ያስፈልጋል፣ አማን ያስፈልጋል፣ አማን ያስፈልጋል። ኢየሱስ ለዳላኩ አሁን መሽቷል፣ ይመቸዋል ለጌታ። ማታ ደግሞ በጣም ይመቸዋል ለጌታ። አሁን በረከትህ ቀድሞ እዛ ደጅ ላይ ይጠብቅሃል፣ መንገድ ላይ ይጠብቅሃል። ተያይዛችሁ ከበረከታችሁ ላይ እንዴት ሰላም ትገባላችሁ። ወደ ቤታችሁ እንዲህ ብላችሁ ትገባላችሁ። አንድ ሰው ላመነ ሰው እናገራለሁ። በረከትህ ቀድሞ ቤትህ ላይ ይገኛል፣ በርህ ላይ ይጠብቅሃል፣ መንገድ ላይ ይጠብቅሃል። ተያይዛችሁ ወደ ቤታችሁ ትገባላችሁ። ተያይዛችሁ ወደ ቤታችሁ ትገባላችሁ። አንድ ሰው ወደ ቤቴ ከእኔ ጋር ይገባል በሉ። በረከቴ በሉ እስኪ አሁን የጠራሁት በሉ እስኪ ቀድሞ በሉ እስኪ በር ላይ ይጠብቀኛል። ተያይዘን በሉ እስኪ ወደ ቤታችሁ እንገባለን። ለዚህ ጌታ ጭብጨባላችሁ። ይገባል። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 11 ቁጥር 14 ላይ ያው እዛ ታሪክ ያለ ታውቃላችሁ። አልዓዛር የሚባል የማርታና ማርያም ወንድሞች በቢታንያ መንገድ ሰፈር የሚገኝ አንድ ኢየሱስ የሚወደው ሰው ነበረ። የእሱ ታሪክ ነው። ምዕራፍ 11 እስከ 12 ቀጥሎ የሚናገረው ማለት ነው። እኔ የፈለኩት አሁን 14 ቁጥር ላይ እንዲህ ይላል። ኢየሱስ በግህዶ እንደሞተ ተናገራቸው። ያ አልዓዛር የሚባል ኢየሱስ እንደሚወደው ይታወቃል። ያ አልዓዛር ግን እንደሞተ ኢየሱስ ነገራቸው። በግህዶ አልዓዛር ሞቷል። እንዴ አንድ ነገር አውጃለሁ። አሜን። የሞተ ነገርሽ ጠላት ሞቷል። በዚህ ነገር አትድገም፣ በዚህ ነገር የሆነ ነገር ሆኗል፣ በዚህ አትጸልይ ብሎ ያሰለቸ ኢየሱስ ወደዛ እየሄደ ነው። ኢየሱስ ወደዛ እየሄደ ነው። ለማስነሳት እየሄደ ነው። ለማስነሳት እየሄደ ነው። ለማስነሳት እየሄደ ነው። በተአምር ያንቺ ነገር ይነሳል። በተአምር ያንተ ነገር ይነሳል። አላችሁ ምንድን ነው ያላቸው? ሞቷል አላቸው። እዛ ቀጠለ ሄደና እስከ 43 ላይ ያለ ብዙ ታሪክ ነው። እስከ 43 ላይ ያለ ምን አላቸው? ወደ መቃብሩ ወደ ሞቷል የተባለ በሰዎች ጆሮ ሞቷል፣ አልዓዛር ሞቷል። በቤታቸው ራሱ ለቅሶ ነው ያለ። እነ ማርያም ምናምን እያሉ ነው ስለ ወንድማቸው። ሰፈሩ ራሱ ተሰብስቧል እዛ ቤት እና ልክ እዛ መቃብር ላይ ሄደ ድንጋይ አንስቶ እህቴ አሁን ምን እየሆነ ነው መሰለሽ? እና ስትይ በረከትሽ የሆነ ጠላት እንደዚህ አስቀምጦበት ያለ ድንጋይ አንቺ ላይ ስትይ ማቋቋም አይችልም። አሜን። እና ስትል እግዚአብሔር እጅ ከሰማይ መጥቶ ድንጋይ ገልበጥ ያለ ያ በረከትሽ በእጅሽ ትይዟል። ያ በረከት በእጅህ ትይዟል። ከዛ ያላቸው ድንጋይ ውስጥ አላቸው። ከዛ ወደሱ ተጠጋና ወደ እግዚአብሔር አንተ እግዚአብሔር ወደ አባቱ ማለት ነው እንደምትሰማ ያውቃለሁ። ስለዚህ ለህዝቡ ምስክር ለመሆን ነው እንጂ አንተ እንደምታደርግ እኔ አውቃለሁ ብሎ ወደዛ ተጠግቶ አንድ ነገር ነው ያለ። አልዓዛር ና ውጣ። አልዓዛር በአራት ቀን ነው በተገንዞ ኮሎ ተጠቃልሎ ያለ። ጆሮ ራሱ እኮ ከእግሩ እስከ ፊቱ ሁሉ እኮ የለም ግን ኢየሱስ ወደዛ ድንጋይ መጣና አንድ ቃል ና። አሜን። የሞተ ነገር ይሁን የደከመሽ ነገር ይሁን ብቻ አንቺ ያሰለቸሽ ይሁን አሁን ካመንክ ና በለው። ና በኢየሱስ አሁን ሐሳብህ ላይ ምን አድርጎ ወንድሜ ያ ሐሳብህ ላይ ያሰለችህ ጉዳይ እጅህ ላይ ለመግባት እያሰበ ሞቷል፣ አታገኘውም፣ ካሁን በኋላ እጅህ ላይ አይገባም የሚል ሐሳብ የጠላት ሐሳብ ሐስበውና አንተ ወደ ጉዳይ ብቻ ምን አድርግ ጉዳይ ና እስኪ ቢበል ጉዳይ ና በሉት። ታስፈልገኛለህ ና በሉት። ከዛ ልክ አልዓዛር ወጣ ይላል። ከዛ ኢየሱስ ምን አላቸው? ፍቱትና ይሂድ።
እባካችሁ አስቡ። 4 ቀን ተገንዞ እኮ ነው የሆነ ሀሳ የሆነ ነገር እኮ እየወጣን ያለ አይደል? ምንድን ነው የሚባለው? ይሄ አንዳንድ አማርኛ አይበረት እንደ አግዙኝ ፈሳሽ ፈሳሽ አለ ግን አለ የሆነ እንስሳ ይሄ እኮ ጀምሯል እዛ ውስጥ እቺ የሆነ ስላሴ ገባታል እንጂ ኢየሱስ ጌታ ነው። ምን ለማለት 4 ቀን ማለት እኮ ከባድ ነው። ሌሊት ቀን ማለት ሰው ደግሞ በቃ ግን ኢየሱስ ና ሲለው በእግሩ እኮ ነው የመጣው። አሜን። መጀመሪያ እኮ በእግሩ ነው የመጣው። ከዛ ፍቱት ነው የተባለው። አንሱት አልተባለም። ፍቱት ይሂድ። ከዛ ፈቱትና ምን አደረገ? ቀጠለ። ወደ ቤተሰቡ ገባ፣ ወደ ቤቱ ገባ። ይገርማችኋል። እዛ ምዕራፍ 12 ላይ ስለገባ እዛ ቤት ኢየሱስ እራት ተጋብዞ እዛ ቤት ምን አደረገ? አልዓዛር ከእሱ አጠገብ ሆኖ ከኢየሱስ ጋር ምግብ ይበላል። ከዛ የተአምሩ ሰዎች ተአምር ለማየት ወደዛ ቤት የአልዓዛር ቤት ሲመጡ ኢየሱስ ሳይቶ አልዓዛር ሳይቶ አንድ ላይ ይሄ በክርስቶስ በኢየሱስ ማመን አለብን ብሎ ኢየሱስን ተቀበሉ ይላል ምዕራፍ 12 ላይ። አሁን እኔ የምፈልግ ነው ያ በረከታችሁ ራሱ ቤታችሁ ላይ ሲገባ እናንተ ምስክሮች ትሆናላችሁ። አሜን። ብዙ ሰው ገና የደከሙ ሰው አለ። ጌታ ኢየሱስ ሆይ እባክህ በረከቴን ስጠኝ እያሉ ብዙዎች ወንድሞች እህቶች አሉ። መጀመሪያ ግን አንድ ነገር እናድርግ። ዛሬ እኔና እናንተ ተገኝተናል። በዚህ ሐሳብ የተሰበከ ያለ ቃል አሜን ብለን ከወሰድን ለብዙዎች የእግዚአብሔር ክብር ባንተ እንደተገለጠ ማየት ይሆንላችሁ። ብቻ በረከቴ ና ብለህ ጥራው። ሰላሜ ና ብለህ ጥራው። ፋይናንሴ ና ብለህ ጥራው። ዶክመንቴ ና ብለህ ጥራው። እስከ ስራዬ ና ብለህ ጥራው። ትዳር ና ብለህ ጥራው። አሜን አሜን። በጣም ጌታ መንፈስ ቅዱስ እያደረገ ያለ አሁን በዚህ መሃላችን ልባቸው ቅን ይሆን በቃ ለጌታ እንደዚህ እየጠበቁ ያሉ ግን ዋጋ እየከፈሉ ያሉ እግዚአብሔር ለምን እዛን ሰዓት አንድ ነገር ነው የተደረገ። ራሱ ኢየሱስ ወደዛ እንሂድ ሲላቸው እኮ አንተ ትላንትና እዚህ በድንጋይ ለመምታት እያሰቡ አያችሁ፣ አንተ በረከትህ እንዳይመጣ የሚከላከሉ አሉ ማለት ነው። ያ ከልካይ ያለ ግን እግዚአብሔር አልፎ ወደ ቤት ይገባል። ያ ከልካይ ያለ ግን እግዚአብሔር አልፎ ወደ ቤት ይገባል። እግዚአብሔር አልፎ ወደ ቤት ይገባል። አላቅም ለአንድ ሰው ዛሬ መልእክት አለ። መልእክት ደግሞ እንዲህ በል። በተለይ በጣም ዋጋ የከፈላችሁ ያላችሁ ተንበርክካችሁ ተነሳችሁ ምንም እጃችሁ ላይ ያልገባ ያለ እንደገና ትደግማላችሁ። እንደገና ምንም እጃችሁ ላይ አየራችሁ ላይ ቤታችሁ ላይ የሆነ ነገር ያልገባ የሆነ ነገር ያልጨበጣችሁ ሰዎች ዛሬ እናንተ መልእክት ነው። አሜን። ዛሬ ያንቺ መልእክት ነው። አሜን። እግዚአብሔር እንዲያደርግ ቀድሞ ቤትሽ ይገኛል። አሜን። ያሰለቸሽ ጉዳይ ቀድሞ በቤትሽ ይገኛል። አሜን። እስኪ አንደበቴ ላይ በሉ እስኪ እግዚአብሔር እጁ ዳስሷል በሉ እስኪ እናገራለሁ በሉ እስኪ እናገራለሁ በሉ እስኪ የሚያስፈልገኝ በሉ እስኪ እናገራለሁ በሉ ወደ ቤቴ ይመጣል በሉ እስኪ ና በሉ እስኪ በረከት ና በሉ እስኪ ቅባት ና በሉ እስኪ ኃይል ና በሉ እስኪ ሞገስ ና በሉ እስኪ ፋይናንስ ና በሉ እስኪ አሜን ነው ወይ? አሜን ነው ወይ?